እጅግ በጣም ልብ የሚነካ ነገር አጋርቷል። ይሄው ምንድነው? ይሄን ቪዲዮ እየሰራሁላችሁ ከተወሰኑ ደቂቃዎች በፊት ነው። ግን ለምን ሰላምዬ ጨከንሽብኝ? ኧረ የምን ጉድ ነው የምሰማው? ሰላምዬ እናቴ፣ ወይኔ ደጓ እናቴ፣ የት ተሰወርሽብኝ? ገደሉብኝ አይደል? አንቺማ በእኔ አትጨክኝም። ሞትሽብኝ ወይ? ድንጋይ ካብ ላይ ካርቶን አንጥፈን የተኛ ነው ተረስተውሽ ነው ወይ እናቴ? ኦቾሎኒ ሸጠሽ ያሳደግሽኝ፣ መርካቶ ለመርካቶ ስለ ኪዳነ ምሕረት ብለሽ ለምነሽ ያበላሽኝ፣ መልክሽን ያጣሹ በእኔ እኮ ነው ሰላምዬ እናቴ። የት ገብተሽብኝ ነው? እረ ንገሩኝ ማበዴ ነው። እኔን ያስቀድመኝ እማ፣ አንቺ የዋ ሰው ነሽ፣ ይሄ አይገባሽም ሰልዬ የሚል መልእክት ያለው እንግዲህ ከደቂቃዎች በፊት ሶፎንያስ ዋሲሁን አጋርቷል። ምናልባትም ይሄ ጽሁፍ በትክክልም የሚያሳየው እንግዲህ የጋዜጠኛው እናት ማረፏን ነው። ነፍስ ይማር ማለት እንወዳለን። እጅግ በጣም የሚያሳዝን ነው። ማህበራዊ ሚዲያው ላይ እንዳልኳችሁ በየተወሰነ ሰዓት ልዩነት ፖስት እያደረገ ነው። አሁን ደግሞ ፖስት ያደረገው ነገር ከእናቱ ህልፈት ጋር የተያያዘ ጉዳይ አለው።